እንዴት እንደዚህ ታደርጋላችሁ? ምንድነው አባዬ? ልጅ አይደል እንዴ? ይቅርታ አድርግልኝ እንጂ ዝም በል። ጭራሽ ክርና መርፌ ሆናችሁ ሊያዛችሁ አባዬ። ሰይጣን አሰሶ ነው። ይሮ ወደዛ። እኔ ልጅቷን በጣም ነው የምወዳት፣ ነፍሴ እስኪንገበገብ። ልቀቃት። ጭራሽ እዚህም ልደግም ነው። ባለጌዎች፣ አሁን ቶሎ ንሳ ግቡ። ደግሞ ንሳ ላይ እንደማይዋሽ ታውቃላችሁ። ስንቴ ነው ያደረጋችሁት? አንዴ ነው ያደረግነው። ሁለቴ ነው ያደረግነው። እናንተ አይደል እንዴ ያደረግነው? ዝም በይ፣ አንድ እንደግማለን። ጤና ይስጥልኝ ፖሊስ ጣቢያ። ከመብራት ኃይል ነው የምንደውለው። እሺ ምን ልርዳችሁ? ትናንትና ከቀኑ 6 ሰዓት ላይ ሌቦች የከተማውን ትራንስፎርመር ከስልክ እንጨቱ ላይ ፈተው ሰረቁት። እሺ ለጥቆማው እናመሰግናለን። ሌቦቹን ምን ይዛቸው ነው? እቃውንም እናስመልሰዋለን። እኔ እኮ የገረመኝ እቃው መሰረቁ አይደለም። ታዲያ ምር የገረመኝ እኔ የገረመኝ ህግ ባለበት ሀገር የማንም ሌባ እየተነሳ ሲሰርቅ እናንተ ይሄን ነበራችሁ። ለምን ስራችሁን በአግባቡ አትሰሩም ወይ? ካልቻላችሁ መልቀቅ ነው። ተመልከት፣ እኛ መብራት ኃይሎች ሁሌ ስራችንን በአግባቡ እንደሰራ ነው። ከኛ ትምህርት አትወስዱም? በጠራራ ፀሐይ ትራንስፎርመር ሲሰረቅ እናንተ ተኝታችሁ ነበር። አይ ተኝተናል ነበር እና እየቃምን ነበር። ጭራሽ ቀልድ ጀመርክ? ቀልዱንማ አንተ ነው የጀመርከው። ሲጀመር ትራንስፎርመር ሲሰርቁ እያየናቸው ነበር እንዴ። ታዲያ ለምን አላሰርካችሁም? ምን ብዬ ነው ማስራችሁ? ሌባ ብለህ ነው። አንድን ሰው ሌባ ብለህ ለማሰር የሚጠቅም ዕቃ መስረቅ አለበት። ታዲያ ትራንስፎርመሩ አይጠቅምም? ምን ይጠቅማል? እሱ ከሌለ እኮ መብራት የለም። እሱ እያለ መብራት የለም። አረ ነው እንካ ሰላምታ። በምንታ? በአራት ምን አለ በአራት? ካሁን በኋላ አታይም መብራት። አረ እንደዛ ነው። እንካ ሰላምታ። በምንታ? ባላሉ ምን አለ ባላሉ? ሌቦቹ ይችላሉ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍሩ ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኘች ተረጋግተን ስናወራን መፍትሄ ላይ ምን ደርስ እንዴ? ትናንት የ50 ብር ካርድ ሞላው። እሺ ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ። ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልህ ደመኛ ዝጋፍህን ባልሰራልህ። እሺ እስካሁን ያወራውን ድምፅን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር። አምባለጌ። ይኸውልህ ደመኛችን እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ። ውይ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ። ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል። ቤቲ ያንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ። ጋነም ግቢ። እኔማ ጋነም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ፣ ግቢያችን ውስጥ እሳት ተነሳ። እሺ እናንተ ያረጋጉ፣ እኛ አሁን መተን እሳቱን እናጠፋዋለን። እሺ ቶሎ በሉ። እሺ የት አካባቢ ነው ቦታው? ከትምህርት ሚኒስቴር አጠገብ ያለው ግቢ። ሄሎ። አይ እንደዛ ከሆነ ትንሽ ጠብቁ። ምን እስኪሆን ነው የምንጠብቀው? እስኪ ዛመት። ጤና ይስጥልኝ እሳት አደጋ። ኧረ እሳት አደጋ ድረሱልን። ምን ነው? እዚህ ትምህርት ሚኒስቴር ግቢ አጠገብ አንድ ቤት በእሳት እየነደደ ነው። አንተ የቤቱ ባለቤት ነህ? ኧረ አይደለሁም፣ እኔማ መንገደኛ ነኝ። ግን እሳቱ ወደ ትምህርት ሚኒስቴር ግቢ ሳይዛመት በፊት መታችሁ ቶሎ እንድታጠፉት ነው። ምን አባህን ሳገባ አንተ ሸርሙጣ። ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ፣ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን ልርዳችሁ? ከኛ ግቢ ጎን ያለው ቤት በእሳት እየተቃጠለ ነውና እሳቱ ደግሞ ወደኛ ግቢ እየተዛመተ ነው። እርግጠኛ ነኝ እየተዛመተ ነው። እስቲ በደንብ ይኸው ያየሁት ነው፣ እየተዛመተብን ነው። አየሁት ምኞቴ ተሳክቶልኝ ማታ። እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ጋሽ በቄ። እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቺቺኒያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ብርሃኑ ነጋ። ብዙ ጊዜ ከልጆችና ከልጅ ልጆች ማንን ነው የምታጫውተው? ኧረ እኔ ምን አገባኝ። እብድ ነህ እንዴ? ማለት እኔ ቺክ ነው የማጫውተው። ሰላም ነው ብራዘር? እሺ ሰላም ነው። በዘመድ ነው እዚህ ፋርማሲ የገባው ምናምን የሚሉት እውነት ነው እንዴ? ውሸት ነው። እዚህ ከካም ሟርተኛ ወረኛ ሰፈር የሚወራው እንዳታመን። እሺ እቺ መድኃኒት ትኖራለች? እስቲ ትኖራለች። እስቲ ገብተሽ ፈለግ እርገጥ። ሰላም ነኝ ነው እንዴ? ኧረ ውበት ሰላም ነኝ ቆንጆ። ጡቴ ላይ ሽፍታ ወጥቶብኝ ነበር። እስቲ ያሳይ። ማለቴ ቆይ ሄሎ ዶክተር። አቤት። እዚህ የሆነች ልጅ ሰውነቷ ላይ ሽፍታ ወጥቶባት ነበር። ምን ላድርግላት? ሽፍታ የወጣባት ቦታ ላይ በቫዝሊን በደንብ ይሽላት። ወንድሜ የብጉር መድኃኒት አለ እንዴ? ሰውነቴ ብጉር በብጉር ሆነ። ፋርማሲ እኮ የብጉር መድኃኒት የለም። እና ያን ያለው ቺቺኒያ አውቶ አስቻለው ማለት አንተ ነህ? አሁን እኔ በቁጥጥር ስር ውሏል። ምን አጠፋው? ለወይዘሮ በቀሉ ምን አይነት ኪኒን ነው የሰጣት? ማለት የራስ ምታት ኪኒን ስትለኝ ሰጣት። ካዲያ ቪያግራ እኮ ነው የሰጣት። ቪያግራ ነው እንዴ? እሱን ጣቢያ ወስጄ ሳሱት ታውቀዋለህ። ና ፍቅሬን ማትቀበኝ ከሆነ ፊት ለፊት ሲኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያላንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊትሽ ጨብጬው እሞታለሁ። አንተ የምር ነው እንዴ? ተው በቃ። እኔ እኔ ያለ እንደምትወደኝ አላወኩም ነበር። እንዴ ምንድነው?
ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አታይቺ ደግሞ ቀልደኛ ነች። ደግሞ ለፍቅር ብዬ ኤሌክትሪክ ሊጨብጥ። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ሰር። ኦልራይት ዛሬ የምንማረው ስለ ቨርብስ ነው። አንተ ድኜ ናውጣ። እኔና አንተን ነው አንተን እኮ ነው ያያያለሁ። ኧረ ራስህን ነው ያያያለሁ። አንተ ናውጣ እኮ ነው የምልህ። አንተን እኮ ነው ያያያለሁ። እኔን አይደለም እባክህ። አንተኛውን ነው። እኔ እና እሱ ነው። እባክህ ራስህን ነው። አንተን እኮ ነው ያያያለሁ። አትወጣም። መጥቼ በዚህ አናትን ሰፈር ስል ትወጣለህ። እንዴት ቸርኔን ነው እንዴ? እና ማንን ነው? እዛ ታች ነበርን እያየ ነበሩ። ዶክተር የወር አበባ የቀረ ስምሽም አለበት ቤቲ። ዶክተር ለምን የወር አበባ እንደቀረ አልገባኝም። እኔ ግን ገብቶኛል። ዶክተር ጀርባኝ ስነካው ያመኛል። ኦኬ ጀርባሽን ስነካው ያምሻል። አዎ ዶክተር ታዲያ አትንኪዋ። ዶክተር ባሌ እንዴት ሆነ? ኦኬ ሲኖትራክ ገይቶት የመጣው ነው አንቺ ባል? አዎ። ውይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል። መንቀሳቀስ መብላት መጠጣት አይችልም። ከዚህ በኋላ ቀሪ እድሜውን አንቺ ላይ ሸክም ነው የሚሆንብሽ። ምን ስቀልድ ነው። ሞቷል። እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ። አይ ዶክተር ጾታውን ማወቅ አልፈልግም። እሺ ልጁ መተንፈስ አቁሟል። እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው። እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር። 2 ትምህርት ቤት አስገንብተዋል። የቀሩት ሁለቱስ ክቡር ከንቲባ? እሱን ጥያቄ እንዳትጠይቀኝ አላልኩ? አዎ ብለኸኝ ነበር። ግን እኔ እውነቱን ከተደበቀበት አውጥቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ። አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለልም። ከንቲባም ሆነ ማንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ። አይ እኔም ተቅለበለብኩ፣ ፈጣጠንኩ። እኔም ብሎ ታሪከኛ ጋዜጠኛ። ምሳ ምንድን ነው የተሰራው? ሽሮ። ኧረ ላሽ ዛሬም ሽሮ። እቃ ዝም ብለህ ብላ ተጨምላቃ። ይኸውልሽ ማዘሯ ከአሁን በኋላ ሽሮ ስበላ ካይሽ እንግደኝ ነው። አበላም አትብላ ጥጋበኛ። ስንቱ መሰለ በየጎዳናው የሚላስ የሚቀመስ አትወጣና የደፈው እነሱን አላበላ። እኔ የሚበላው አትወጣና የድፍት አድርጎት። እንካ ልጄ ጠና የደፋ ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል። ጤና ይስጥልኝ ፖሊስ ጣቢያ። ጤና ይስጥልኝ። ባሌ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ባልሽ የምከሽው? እንዴ በየቀኑ ይደበድበኛል። አሁንማ የኔ ያልበቃ ብሎት ቤተሰቦቼን ሁላ ነው የሚደበድበው። ቤተሰቦቼን ማለት እንዴ እኔን በጥፊ ብሎኝ እህቴ ልታገላግል ስትመጣ እሷንም በጠረባ እንደገና ወንድሜ ሲመጣ ደግሞ እሱንም በካራቴ። እሺ አሁን ምን ትለዋለህ? ጄኪ ጃን። ጤና ይስጥልኝ ፖሊስ ጣቢያ። አረ ወይኔ ባሌ ከጠፋ 1 ሳምንት ሆነው። እሺ አንቺ ተረጋጊ። ፎቶውን ብቻ ላኪልኝ፣ እኛ ራሳችን ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። ደግሞ እኮ የጠፋን ልፈልግ። በቃ መርማሪ። እኔ አሁን ምን ማድረግ እንዳለብኝ አላውቅም። ማለት ሹፌር ነኝ፣ የሰው መኪና ነው የምነዳውና ለባሉ እኮ ገቢ ሳስገባ ምንም ጫላ አይቀረኝም። ታዲያ ለሱ ያንጎላ አይደል እንዴ? ማለት ያንጎ ለሹፌሮች ትልቅ የመሰራች አለው። 2 ገቢ ያገኙ ይሉታል። አንዱን ከደንበኛ ሲሆን አንዱን ደግሞ ከያንጎ ፕሮ ቦነስ በ20 ጉዞ እስከ 6700 ብር ድረስ ያገኛሉ። ዘ ዊዲንግ ክራሽ ምን ፊልም ያለውን የሌቦቹን አለቃ ታውቀዋለህ? አውቀዋለሁ ቦስ። ሰዎች ለምን ሪስፔክት እንደሚያደርጉት ታውቃለህ? ግብዳ ስለሆነ ነው አቦ። አይደለም አፈጣጥን ፋይቪ ነው የምንዘርፈው። ቤቴን ቤት ነው የባለስልጣን ቤት። ኧረ ቦስ እኔ የባለስልጣን ቤት ዘርፍ ያላቀ አትመጪ በቃ አንተ። ይሁን እኔ እንደ ተራሪቦች አይደሉም። ሌቭልን ከፍ ማድረግ አለበት። ከኔ ጋር መስራት ከፈለክ የምትመለከተው ሙሉ የዝርፊያው ፕላን ነው። ግን ከዝርፊያው በፊት እናንተ የኮርሱ መውጣት አለበት። ብሩስ ሊ ነው እዚህ እንዴ? ብሩስ ሊ ይሄ የባለስልጣኑ ቤት ነው። እነዚህ የምታያቸው ደግሞ ጋርዶቹ ናቸው። ይሄኛው አንተ ነህ፣ ይሄኛው ደግሞ እኔ ነኝ። አንተ ቦስ አንተ እኮ ከግቢ ውጪ ነው ያለው። ቆሬ ከግቢ ውስጥ ነው ያለው። አሁን አንተ ከብደ ሰርቃለን እዚህ ቆሜ ሰው አይደለም እንካዝ አውራንታ ናታ። ጤና ይስጥልኝ። እሳት አደጋ። ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ ነው እንባ አለባችሁ የተማሪ። እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም የምትሰሩት ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል፣ መቅደስ ነው። ሰውዬ ቀልዱ ተሆናኑና ሰጡን። ይቅርታ መውጫ ፈተናውን ወድቃቸው። አረ ተቃዳ